ሰላም ጤና ይስጥልኝ አድማጮቼ፣ እንዴት ከረማችሁ? ይኸውላችሁ ዛሬ ይዤ የመጣሁት እንደው ስለራሴ ግርም እያለኝ የመጣው ባህሪ ነው። እኔ ብቻ ነኝ ግን እንደዚህ የሚሰማኝ ነው? ሌላውስ እንደዚህ ይሰማዋል? ምን መሰላችሁ? በቃ ራሴን ከበፊቱ ማንነቴ ጋር ሳነጻጽረው ቀስ ቀስ እያልኩኝ እየተቀየርኩ መሆን ይሰማኛል። አለ አይደል በህብረተሰቡ ዘንድ የሚጫንብን ማንነት፣ እሱን ትቼ ይህ ልክ አይደለም፣ ይሄ ልክ ነው፣ ለምን እንዲሆነ እንዴ አይባሉም። ሁሉም የየራሱ አመለካከት አለው፣ እሱን ደግሞ ማክበር አለብን። ሁሉም ሰው ለራሱ ትክክል የሆነ ነው የሚመስለው ብዬ አምናለሁ። እንደዚህ አይነት አቋም አምጥቻለሁ። እና አንድ ሰው ካርሊንግ ይባላል በአንድ ወቅት ያለው ንግግር ስሰማ ከኔ ጋር በጣም ቀረቤታ ያለው የሚመስል ነገር ሰማሁ። ምንድነው? ይህ አዲስ አስተሳሰብ ወደ ማንነታችን እየመለሰና በህይወታችን እየነቃ መሆኑን ይነግረናል። ይሄ ምንድነው? ለምሳሌ ከዚህ በፊት የሚያስደስቱን ነገሮችና የሚስቡን ነገሮች አሁን ላይ ምንም አይደንቁንም። ወሬና ጫጫታ ስልችት ይለናል። የምሳሌ ግንኙነቶችን ታክተውናል። ሰው ስላደረገው ብቻ ማድረግ ያለብን የሚመስልን ነገሮችን እርግፍ አድርገን እንተዋለን። በሰዎች ዘንድ ተቀባይነትን ለማግኘት ሳይሆን ስለ እውነት ብቻ መኖር የበለጠ ትርጉም ይሰጠናል። ከማንም ሰው ማረጋገጫ አንፈልግም። ወደ ቤታችን ስንመጣ በጣም ደስተኞች እንሆናለን። ምክንያቱም የውስጥ ነፃነታችንን ይሰጠናል። ሌላ ደግሞ ብቻችንን መሆን አንፈራም። ድሮ ብቻ መሆን ባዶነት ይመስለን ነበር። አሁን ግን ብቸኝነት ከድራማ ነፃ የሆነ ሰላም ነው። ዝምታም የምንፈራው የነበረው ብቸኝነት መገለል ሳይሆን ራሳችንን የማግኘት ዘዴ ነው። ብቻ ዝም ብሎ በቅንነትና በዝምታ መደሰት። ከዚህ በተጨማሪ ደግሞ ጥፋተኝነት ሳይሰማን ወሰን እናስቀምጣለን። ከዚህ በፊት ለምሳሌ ልቤ አይሆንም እያለኝ እንኳን እሺ አምልበት ጊዜ ብዛቱ ይሄ ምንድነው? ሌላው ውጥረት ላለማስነሳት ነው። ግን በዚህ መሃል አቤት ስንት አይነት የልብ ስብራቶችን፣ ስንት አይነት ንቀቶችን አስተናግጃለሁ። አሁን ግን ነገሮች ልክ ሳይመስሉን ሲቀሩ ቀስ ብዬ ራሴን አርቃለሁ፣ ሰላሜን እመርጣለሁ። አሁን ፍቅር ማለት ራስ መተው እንዳልሆነና ደግነትም ራስ ማጥፋት አለመሆኑን አውቄያለሁ። ሌላው ደግሞ ውስጣዊ ጥንካሬ ይሰማኛል። ከነፍስ ጋር የሚስተማማ ትርጉም ያለው ስራ ብቻ ነው መስራት እንፈልገው። ይሄ ለገንዘብ፣ ለዓለም ጭብጨባ፣ ለስኬት፣ ለደረጃና ከሰዎች የማገኛቸው ማረጋገጫዎች ያለኝ አመለካከት ተቀይሯል። እንደ ድሮ ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ መኖር ጀምራለሁ። ታዲያ ይሄ ብስለት ነው ይላል ካርሊንግ። ይህ ሁሉ ነገር የመጣው በህይወታችን ከጎዱን ነገሮች ትምህርት በመውሰድ ነው። ምንድነው? ከዚህ በፊት ማልቀስ እየፈለግን ፈገግ ብለን ያሳለፍናቸውን፣ መጮህ እየፈለግን ተስማምተን ያሳለፍናቸው፣ ዓለም የሚፈልገውን፣ ዓለም ያመኳሸውን፣ እንዴት አይነት ጥሩ ሰው ነው የተባለበትን እሱ መንሰል አንችልም። ከዛ ምን ይመጣል? ወይ እሷ ተቀይራለች፣ እሱ ተቀይሯል፣ እንደ ድሮ አይደለችም፣ እንደ ድሮ ይሻል ነበር ይባላል። እውነቱ ግን ለራሳችን የተሻለን መሆናችን ነው። ይሄ ለውጥ እኮ የመጣው በድንገት አይደለም። ማንም ሰው ሳያየን በሌሊት እንባ፣ ማንም ባላነበበው የማስታወሻ ገጾች፣ በጨለማ ከራሳችን ጋር ባደረግናቸው ንግግሮች፣ እንደው በቃ ኑሮ እንዲህ ነው እንዲህ ብለን ተማረን ተስፋ በቆረጥንባቸው ትምህርቶች። በዚህ መሃል ግን አንድ ቀን የሆነ ነገር አነቃን፣ የሆነ ብርሃን ውስጥ ነቃን። ለዘላለም ይኖራሉ ብለን ከምንጠብቃቸው ሰዎች መለየት፣ አንዴ ከምንጸልይባቸው የነበሩ ነገሮች መተው፣ ህብረተሰቡ በሚጠብቀን መንገድ መሮን እንደማንችል፣ ወደ ቁስላችን እንደማንመለስ ተምረናል። አቤት የነቃን ጊዜ ሁሉም በጥልቅ ማየት እንጀምራለን። በሰዎች ውስጥ ያሉ ስሜቶችን፣ ከሰው ቃል ጀርባ ያለውን ስሜት፣ የውሸት ፈገግታ ስንቱ እናያለን። ከዚህ መሃል ግን የውሸት ፍቅርን፣ ያልተሟላ ይቅርታን፣ ተንኮልን፣ ውሸትን መታገስ አንችልም። ልባችን እውነት የሆነውን ብቻ ነው የሚፈልገው። በቃ እውነትና እውነት። ይሄን ራሴ ላይ አይቼበታለሁ እና ውስጤ በጣም ሰላም ተሰምቶታል። ከእንግዲህ ከማንም ጋር ሙግት አልፈልግም። እኔ እንዲህ ነኝ፣ እኔ እንዲመስሉኝ ነው፣ እንዲህ ስለሆንኩ ነው ብዬ ማረጋገጫ አልፈልግም። እንዲህ ስለሆንኩ ነው ብዬ ማንንም ማሳመን አልፈልግም። የኔ ያለ ሁሌ የትም አይሄድም። የኔ ካልሆነ ደግሞ በኃይል እንደማላገኘው ተምሬያለሁ። በቀል አልፈልግም። ማንም ስህተት መሆኑን ማረጋገጥ አልፈልግም። ፍላጎቴ ማሸነፍም አይደለም።
ወደ እውነተኛ ማንነት መመለስ ነው። እስቲ እንግዲህ እንዲህ አይነት ለውጥ የተሰማችሁ ስንቶቻችሁ ናችሁ?